ጤና ይስጥልኝ ተስፋዬ ነኝ ከዘቱትራል አካዳሚ የአፋን ኦሮሞን በአማርኛ እየተማርን ያለነው ፕሮግራም ነው። በዛሬው ፕሮግራማችን ከበፊቱ የቀጠለውን የሰዓት አጠያየቅና የጊዜ አቆጣጠር በአፋን ኦሮሞ የምናይበት ይሆናል። ይህ አፋን ኦሮሞ ለመግባቢያነት የሚያገለግሉ አጫጭርና ግልጽ የሆኑ ቃላቶችንና የመግባቢያ ፍሬዝን በመጠቀም የተለያዩ ጥያቄዎችን እየጠየቅንና የምንግባባባቸውን ርዕሰ ነገሮች የምንመሰረትበት ቪዲዮዎችን አብረን የምናይበት ይሆናል። ዛሬ ከባለፈው የጊዜ ሰዓትና የጊዜ አቆጣጠር የምናቸውን እንቀጥላለን። ከኔ ጋር ቆዩ። ዛሬ የምናየው አንዳንድ ርዕሰ ነገሮችን በመመስረት ነው። ከዛ በኋላ ደግሞ ወራት ምን እንደሚባሉ አብረን እናያለን። መጨረሻ ማለት ነው። ማታ እንገናኝ ለማለት ብንፈልግ ገልገለ ወል አርግነ ገልገለ ወል አርግነ ገልገለ ወል አርግነ ገልገለ ወል አርግነ ጠዋትና ወይም ጠዋት ነይ ገነመኮቱ 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 ኮቱ ለወንድም ለሴትም ነው ና ነይ ማለት ነው። ከሰዓት በኋላ ይሞቃል ዋሬ ቦዳ ኒሆአ ዋሬ ቦዳ ከሰዓት በኋላ እንደሆነ በባለፈው ቪዲዮ ላይ አይተናል። ቪዲዮውን ካላያችሁ ሰዓታትን እንዴት እንደምንጠራ በባለፈው በ19ኛው ቪዲዮ ላይ አይተናል አብረን። አንዱ ዋሬ ቦዳ የሚለው ነው። ዋሬ ቦዳ ኒሆአ ዋሬ ቦዳ ኒሆአ ሆአ ማለት ሙቀት ማለት ነው። ይሞቃልም ማለት ነው። የሚቀጥለው እኩለ ሌሊት ሆነዋል ዋሪ ተኤራ ዋሪ ተኤራ ዋሪ ተኤራ ይሁድ ሌሊት ሄዱ ድልበታ አልካን ዴመኒ ድልበታ አልካን ዴመኒ ስለቀን ቀናት የሳምንት ቀናት ምን እንደሚባሉ ቀደም ባሉት ቪዲዮ ውስጥ አይተናል። ተመልሳችሁ እዩ። ድልበታ አልካን ዴመኒ ድልበታ ይሁድ ነው። ሰኞ ጠዋት መጣች ውጣታ ገነማ ዱፍቴ ውጣታ ገነማ ዱፍቴ ዱፍቴ ለሴት ነው። ስፔሲፊካሊ ለወንድ ቢሆን ዱፌ እንላለን። ውጣታ ገነማ ዱፌ ይባላል ለወንድ። ለሴት ውጣታ ገነማ ዱፍቴ ነገ ወይም ከነገ ወዲያ ይመጣለው ነገ ወይም ከነገ ወዲያ ይመጣለው ቦር ዮካን ቦርኦሌን ዱፋ ቦር ዮካን ቦርኦሌን ዱፋ ቦርኦሌ እንደ አንድ ቃል ነው የጻፍኩት ግን የተለያየም ሊሆን ይችላል። ቦርኦሌ ቦርኦሌን ዱፋ ቦር ዮካን ቦርኦሌን ዱፋ ነገ ወይም ከነገ ወዲያ መጣለው ነገ ቦር ማለት ነው። ትላንትም ከትላንት በስቲያም ዘንበዋል ትላንትም ከትላንት በስቲያም ዘንበዋል ከሌሰስ ደንገደስ ሮቤራ ከሌሰ ትናንት ማለት ነው። ደንገደ ከትናንት በስቲያ ማለት ነው። ከሌሰስ ደንገደስ ሮቤራ ከሌሰስ ደንገደስ ሮቤራ ከሌሳ ነበረ የመጨረሻው ኤስ የሚለውን የሚያመለክት ነው። ከሌሰስ ደንገደስ ሮቤራ ከሌሳ ትናንት ደንገደ ከትናንት በስቲያ ማለት ነው። ኦኬ ቀጥለን የአመቱን ወራት እናያለን አብረን። ኦሮሞ አቆጣጠር ከጥር ነው የሚጀምረው። አመጂ ጥር ነው። አመጂ ጉራን አለ ብቶተሳ ብቶተሳ ኤብላ ኤብላ ጫምሳ ጫምሳ ወጠበጂ ወጠበጂ አዶለሳ አዶለሳ ሀጋያ ሀጋያ fulbaana
fulbaana መስከረም ብራም ይባላል onkoloolessa sadaasa muddee ጫምሳ ደረቅ የሚሆንበት ጊዜ ነው በአብዛኛው እዚህ ጋር የበቀሉት ተክሎች ይደርቃሉ ወይም በጣም ይጎዳሉ ጫምሳ ይባላል ደረቅ ማለት ነው ጫምሳ ከሌላው አዶለሳ እና ሐጋያ የክረምትን የዝናብ አወራረድ የሚያሳዩ ናቸው ሐጋያ ለምሳሌ መቶ ጎዘምቦ የሚያልፍ ዝናብ ነው ይመጣል ሳይታሰብ ይመጣል ዶፍ ለቆ ወዳው ይሄዳል ያ ማለት ነው ከሱ ቀጥሎ የሚመጣው ብራ ፉልባና ወይም ብራ ከክረምት መውጫ ነው አማርኛ ብራ ነው የሚባለው የክረምት ወቅት አልፎ ወደ ብራ የሚወጣበት የሚያመለክት ነው የሚሆነው ኦኬ ያን የተወሰኑትን ለማያዝ እንዲያመቻችሁ ብዬ ነው አትሊስት አንዳንዶቹን ኦሮምኛ አቆጣጠሮችን ከሱ ጋር ማያዝ እንችላለን ማለት ነው ኦኬ ወደ ጥያቄ መጣን እነዚህ በኦሮምኛ ምን ይባላሉ ጻፉልኝ መስከረም ጥር ሰነ ምን ይባላሉ ኦሬዲ በዚህ ቪዲዮ ውስጥ አይተናቸዋል ወደ ኋላ ሪቨርስ አድርጋችሁ ማየት ትችላላችሁ ግን ብትጽፉልኝ ደስ ይለኛል መጻፍ አንዱ መማሪያ ዘዴ ነውና ሌላ ጥያቄ ከዚህ ውጪ ጥያቄ ካላችሁ ማብራሪያ ካላችሁ ወይም ከኔ ካልኩትም የማላቃቸው ከመታቁ ከሆነ በተለይ ሌላ አካባቢ ኦሮምኛ የምትችሉ ሌላ አካባቢ የምትኖሩ ማለት ነው አካባቢ እንደዚህ ይባላል ብትሉ ለኔ መማሪያ ይሆናል ሌሎችም ተጨማሪ መማሪያ ይሆንላችኋል የምንማማረው በዚህ ነው ማንኛውም ሰው ተምሮ ነው እንጂ ከእናቱ ሆድ ይዞ አልወጣምና እኔም ለመማር ዝግጁ ነኝ ማለት ፈልጌ ነው ከኔ ጋር ስለነበራችሁ አመሰግናለሁ ይሄንን ቪዲዮ እዚህ ጋር አበቃለሁ መልካም ጊዜ ሰላም ነጋት